የተባረከ ምሽት ይሆንላችሁ። ዋዘኞች ነን። አሁን ግቢ ውስጥ እገኛለሁኝ። ወደ ውስጥ ከመግባቴ በፊት ግን ግቢ ውስጥ ያየሁትን ነገር ልንገራችሁ። መጀመሪያ አስታውሳለሁኝ ወንድሙ ኃይሉ ሸገር ላይ የሚሰራው ጥላሁን ገሰሰ ፈልግ ያስፈልግ ያለ ሲፈልግ የነበረችው መኪና እሱ ፈልግ ያስፈልግ ያለ መኪናዋን ሲፈልጋት አጥቷት ነበር። በተለይ ታርጓን ቢያስስ ጠፍቷት ነበር። ስለዚህ ቴዲ መጀመሪያ ይነዳት የነበረው ከዛ በፊት ደግሞ አባቱ ይነዱት የነበረው ቮልስ መኪና ታርጋው 69376 ነው። ለማንኛውም ታሪክ ወዴት እንደሚወስድን ስለማይታወቅ በኋላ ፈላጊው እንዳይደክም እንዱ ለጨዋታ ያላሰው እንዴ ልጁም ደግሞ በወርምሷል ባባ ማለት ጀምሯል። ለምን ባባ ብሎ ፈታ ወይስ ማማ ብሎ አፉን ፈታ? አይሱ ታጣላይ ካልሆነ እንግዲህ ሁለቱንም ነው የሚለው። መጀመሪያ አንድ ላይ ነው የሚለው ወይ መጀመሪያ ባባ ሲል ምን አይነት ስሜት ተሰማ? ተነግጣል። ትንሽ ያለመድከው ስለሆነ አስተደግጣል። ደስም ይላል በጣም። የአርበኞች ቀን ነው ልክ የተወለደው እና በለቅሶ ቦታ ተተተተ ብሎ ዘራፍ ብሎ ነው የመጣው። መጋቢት 28 በቀደም ሲል አርበኞች የገቡበት ቀን ነው ተብሎ ይከበር ነበር። ተስፋዬ ገብረ የሚዘፍነው ዘፈን አለ መጋቢት 28 የሚለው ልጆቹንም በሱ እናውቀዋለን። በኋላ ደግሞ ሚያዝያ 27 ነው ንጉሱ የገቡበትና ባንዲራ የተሰቀለበት ቀን ነው የሚላልና ሁለቱም የድሎች ቀኖች ናቸው። አሁን እንግዲህ ልደቱ የዋለው በመጋቢት 28 ቢሆንም የመጀመሪያው ልደቱን በደንብ የተሰባለበት ለማድረግ ብለን ከፋሲካ ውጪ ለማድረግ አስበናልና ያ ቀን ደግሞ እንዳጋጣሚ የሥራ ቀን ዝግ ስለሆነ ሚያዝያ 27 ሊሆን ነው ማለት ነው። ሁለቱም የአርበኞች ቀን ነው። የሚሸልሉ የሚፎክሩ አርበኞችን ይጀልን መጣና በጋራ እናከብረዋለን። የዛንም ቀን መጋቢት 28 የአርበኛ ልብስ ተሰፍቶለት 4 ኪሎ ሐውልት ሄደን ማታሰቢያ ሐውልት ፎቶግራፍ ተነስቷል። ወደ ዛሬ ጥያቄ ልላፍ። በያስተሰራ አልበምህ ላይ እንደው በዚህ አጋጣሚ የኔ ምስክርነት ባያስፈልግም በጣም ወዶ አልበም ያስተሰራ ያለ ነው ካንተ። ለምን ብትለይ እያንዳንዱ የሚነሱት ሐሳቦች ባልደራሱም ቢሆን ካብዳላክም ቢሆን ያስተሰራ ያለም ቢሆን የላምባዲ ነው የሁሉም ሐሳቦች በጣም የሚስማሙኝ። ከዛ ውስጥ አንዱ በተናጠው መርከብ ተምሳሌት ላይ ሲዘፍን ለሕፃን ነፍስ ያልገታ አትሌት ብሎት ያላገቱ መዳን ሆነ ለመርከቢቱ ቂማውቁ ልቡን አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሽው ፍቅርን በጊዜ አይሻለም ወይ በሱ ጊዜ ካስተማርሽው ፍቅርን በጊዜ አይሻለው ወይ በሱ ጊዜ የሚል አለ። አሁን ደግሞ ጥቁር ሰው አልበምህ ላይ ዳገቱ ላይ አትዛል ጉልበት የሚለው ላይ ርስትህ ተራራው ሞተን ስጨርስ የሚገኘው ሜዳ ላይ ያለው ርስት ፍቅር መሆኑን መስክረሃል። የዛሬው ኮንሰርት ርዕሱ ወደ ፍቅር ጉዞ ነው። የመጀመሪያው ጥያቄ ፍቅር ላንተ የሚሰጠው ትርጉም ምንድነው ነው? እንግዲህ ማንም ሰው ሲወለድ ዓላማ የተፈጠረው ማንም ሰው የለም። እኔ ለምን እንደተፈጠርኩም ለምን እንደተወለድኩም የፈጠረኝ እግዚአብሔር አሳውቆኛል እና ፍቅር ነው ውድ ስጦታ ነው የተሰጠኝ ይመስለኛል። ያ ውድ ስጦታ ደግሞ ውድ ዋጋ ያስከፍላል። ዳገቱ ላይ የሚዝለው ቴዎድሮስ ራሱ የተሸከመው ሐሳብ የሚያስከፍለው መስዋዕትነት በጣም አድካሚ መሆኑን በጣም የሚያቆሳቆል በጣም ውጣ ውረድ መውደቅ መነሳቱ ክብደቱ ያሳያል። ክብደቱ መጠን ደግሞ ጫፉ ጋር በደረስ ቁጥር ክብደቱ እንደዛው ነውና በመጨረሻው ጫፍ ረፍቱ ጋር እስከምትደርስና ሐሳብ ሁሉ እስከሚሞላ ድረስ ተስፋ መቁረጥ የለብህም ይላል። ይህ በአንድ ግለሰብ በራሴ ህይወት ውስጥም እየሄደ በየሰው ስሜት ውስጥም ከሰው ተለይተህ የምትጓዘው ጉዞ ስላልሆነ ፍቅር እንዲኖር የግድ ከሁለት ወይ ከሁለት ሰው በላይ ሰው ያስፈልጋል። ስለዚህ የጋራ ነው። ለሁሉም ሰውም ሳይንስ ስሜት ይሰጣል እና ያ ነው። የዳህላክን በተመለከተ ዳህላክ ላይ ያለችው ሴት እንደ ሲምቦሊክ ነገር ናት። እዛ ላይ ያለው ጻል ልጅ ምንም ነፍስ የማያውቅ ንጹህ ልጅ ስለሆነ የሚናወጣውን ባህር ጸጥ ያደረገው የሱ
ንጽህና ነው። ስለዚህ ያንን ንጽህናው ይህንን ወጀብ እንዳቆመው ሁሉ የምናሳድገው ልጅ በንጹህ ስሜት ካደገ በቂም ካላወረስ ነው የሚመጣውን ጊዜ ጥሩ ስለሚያደርገው በጥሩ ጊዜ ላይ ደግሞ እኔና አንቺ እንገናኛለን ይላታል። እንደዛ ነው ትርጉሙ። አንተ እየነገርከኝ እያለ የመጣልኝ ሀሳብ ምንድነው ሎንግ ዎክ ቱ ፍሪደም የሚለው የማንዴላ መጽሐፍ ላይ ሳነበው በህይወቴ በትግል ዘመኔ ከተማርኩት ነገር መካከል አንዱን ረጅም ተራራ ስትወጣ የሚገጥም ሜዳ ሳይሆን ሌላ ረጅም ተራራ ነው የሚለው ነው። እረፍት ይኖረኛል ብለህ ታስባለህ በፍቅር ጉዞ ውስጥ? ይሄን ያልኩ ለምንድን ነው በዓለም ላይ የተነሱ ፍቅርን አንገቡ የተነሱ ሰዎች ምናልባትም ብዙዎቹ መልካም ነገር አይደለም የሚገጠማቸው፣ ምክንያቱም ዋጋ ስለሚያስከፍል እነርሱም የሰበኩት ወይም ደግሞ እነሱ ለዓለም ያስተላለፉት አስተምህሮ እንኳን እስካሁን ተግባራዊ ያልሆነ ብዙ ስለ ፍቅር ይነገራል። ዓለም ግን ወደ ፍቅር መስመር እየሄደች አትመስለኝም። ወደ ፍቅር ጉዞ ያልከው ከየት ወዴት የሚወስደው ይመስላል? የተራራውንም ጉዳይ እንደገና ብትመለስልኝ ደስ ይለኛል። እንግዲህ እንዳልኩ ዓላማን የሚሰጥ እግዚአብሔር ነው። ራእይ ይሰጣል። እኔ በልጅነቴ እናቴን ራእይ ብዬ ነው የጠራሁት። ራእይ ማለት እንደሆነም ትርጉሙን በኋላ ነው ቅጡም ማወቀው እና ራእይ ሳይሰጥህ በፊት አንድ ሰው በመጀመሪያ ፍጻሜውን ነው የሚያሳየህ። ፍጻሜውን መጨረሻውን ታያለህ፣ አካሄዱን ግን አታየው። ለምሳሌ ሙሴን ከነዓንን እንደሚያወርስ ያንን ቦታ እንደሚያገኙና ያን ቦታ እንደሚደርሱ ይነገረዋል እንጂ 40 ዓመት እንደሚፈጅ መንገዱ ውጣ ወረድ እንዳለው ባህር እንደሚገጥማቸው ብዙ መከራ እንደሚያልፉ ይሄን ነገር ለሌላ ሰው ስጣው ነበር የሚለው። ፍጻሜው አለ። ራእይ ሲባል የተፈጸመ ማለት ነው። ባለ ራእዮች ደግሞ የሚፈጠሩት የተፈጸመውን ለመግለጥ ነው። ስለዚህ ውጣ ወረዱ ቢበዛም ባይበዛም የተፈጸመው ነገር አለ። ያን ለመግለጥ ደግሞ የምትከፍለው መስዋዕትነት፣ የምትላላጠው መላላጥ ነው ተሰብስቦ ያንተን ሰብዕና እያጠራው መሄድ። አንጥረኛ ወርቁን ይዞ ከለም አፈር ላይ አውጥቶ ወደ ሰዓት ውስጥ ይጨምረዋል። ወርቅ እንደ ሰው ቢያስብና አይምሮ ቢኖረው ኖሮ ይሄ ሰውዬ ቀውስ ነው ወይ ከዛ ለስላሳና ለም አፈር ላይ አውጥቶ ሰዓት ውስጥ ለምን ይጨምረኛል ብሎ መናደዱ አይቀርም። እሳት ውስጥ መለብለቡ ሳያንሰው እንደገና ያንጥረኛ በመቆንጠጫ ይዞ ደግሞ ያወጣውና ከሰዓት ውስጥ በመዶሻ ይደበድበዋል። ጌጥ እየሰራ እንደሆነ የሚያውቀው አንጥረኛው ብቻ ነው። ጌጥ ሆነ ለመውጣት በሰዓት ውስጥም በመከራ ውስጥም ማለፍ አለብህ። ታላቅነት የሚወለደው ከጥልቅ ጉዳት ውስጥ ሁሉን አሸንፎ ስለሚጨርሰው የመንገዱ ውጣ ውረድ አንተን እንዳያስቀርህ እያነከስክም ቢሆን መድረስ አለብህ እና ይሄ ዳገቱ ምሳሌም ይሄ ነው። የዓለም ተጨባጭ ሁኔታ እርግጥ ነው ፍቅር ሳይሰቃይ አያሸንፍም በመሰረቱ። ነገር ግን የሚቀጥለው ጉዞ እኛን የሚያድንበት መንገድ አንደኛው ፍቅር ነው። ከዚህ ጋር በመለስ ጥሩ ነው። ወደ ፍቅር ጉዞ ያልከውን እንደገና ታብራራ ትችላለህ? ጉዞ ብለህ እንትን ያልከው ከየት ወደ የት የሚወስድ ጉዞ ነው ያንተ የፍቅር ጉዞ? ወደ ፍቅር ጉዞ የሚያድነን ፍቅር ነው። ካለንበት ተወሳሰበ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ብዙ ስብስብ ነገር የመግባባታችን መጠን ነው የበለጠ ውጤታማ የሚያደርገን። ስለዚህ ይሄኛ አካሄድ ተሰብስቦ ቂምን ወደ መሻር፣ ይቅር ወደ መባባል፣ ለልጆቻችን የኛን አለመግባባት ለማውረስ ወይም ለማጋባት መሄድ የለብንም። ፍቅር ያስፈልገናል፣ ሰላም ያስፈልገናል፣ መተባበር ያስፈልገናል። ይሄ ነው ትልቁ የሚያስፈልገን መሰረታዊ ነጥብና ወደ ፍቅር ጉዞ ማለት ወደ ፍቅር ጉዞ ከሄድን ከዳንን በኋላ የምናድነው ብዙ ነገር አለ፣ የምንኖረው ብዙ የተሻለ ነገር አለ። ይሄ ነው ነጥቡ። ስለ ፍቅር ሲባል ስለ ጽድቅ ተሳስተናል፣ አንድ ላይ ብንሆንም ተለያይተናል። ስለ ፍቅር ሲባል ስለ ጠብ ካወራን ተሳስተናል። ታብራራልኛለህ? ዓላማችን ፍቅር ከሆነ በጸብ ከሄድን ስህተት ይሆናል። አለበለዚያ የፍቅር ትርጉሙም ትክክል አልመጣም ማለት ነው። አብረን እየኖርን በልባችን ቂም ቋጥረን ከሆነ የምንነጋገረው እንደማለት ነው። አዎ እሱም አለ። ሁለተኛ ለምሳሌ አንዳንድ መልእክትንም ለመግለጽ የምትጠቀማቸው አንዳንድ ቃሎች ተደርበው የሚሄደው ትርጉም ይሄ የመጀመሪያው እንዳለ ነው። እሱ ቀጥ ያለው ትክክለኛው ያለ ከውስጥ የሚሄደው መልእክት ደግሞ ከሌን ሰደበልኝ ከሌን አናደደልኝ የሚል ትርጉም እንዳይዛባና ከኔም ጋር እንዳንተላለፍ ይሄን ሐሳብ እሱ አይደለም ይላል። አንድ ላይ ሆነንም ተለያይተናል ማለት ነው።
ወደ የሚቀጥለው ጥያቄ ሳልፍ ኢትዮጵያዊ የሚባል ፍቅር ይኖር ይሆን? ኢትዮጵያዊ የሚባል ባህል ይኖራል፣ ኢትዮጵያዊ የሚባል ታሪክ ይኖራል፣ ኢትዮጵያዊ የሚባል ግን ፍቅር አለ? ከዚህ እንነሳና ወደ ዋናው ጥያቄ ልለፍ። ፍቅር ሀገር የለውም፣ ራሱ ፍቅር ሁሉን አቀፍ ነው። እንደዛ ከሆነ አሁን ባወጣው የጥቁር ሰው አልበም ላይ ዜግነቴን አፍሪካዊነቴን ረስቸው ነበር ብለህ ስለ አፍሪካዊነት አቀንቅነሃል። የማንነት የእምነትን ማጠብ ዜግነቴ ሳሰላስል ለካፍሪካዊነቴ ስጀዋለሁ ዜግነቴ ሳሰላስል። የሚገባኝ ፍቅር ከሆነ ዓለም አቀፋዊ ፍቅር ነው ሊኖር የሚገባው። ዓለም አቀፋዊ ነገርን የመሰለ ነገር በተለያዩ የፍቅር ኮንሰፕቶች ላይ አንስታቸው እያለ እንደገና መልሰ አፍሪካ ላይ ማረፍ ለምን አስፈለገ? ፍቅር ከቤተሰብ ይጀምራል። ሁልጊዜ ከእናት ከአባት ቀጥሎ አንተ ደግሞ ወደምትፈጥረው ቤተሰብ ደግሞ ሊሻገር ይችላል። ከሚስት ከልጅ ጋር ይሄዳል። መቼም ቤትህ ውስጥ ያለው ያልተገለጠ ፍቅር አገር ሊያክል አይችልም። በዚሁ ባለንበት ስብስብ ደግሞ ሰፍተን ከኢትዮጵያም አልፈን አፍሪካን ያክልንበትና አፍሪካን ያስተባበርንበት አቅም ነበር። ያን ያክልን ደግሞ ዓለምን የሚያጠምቅ አቅም መሆን እንችላለን አንዴ በፍቅር። ቀዳማዊ ኃይለ ሥላሴ እኮ የኢትዮጵያ መወረር እኮ ነው በሁለተኛ ዓለም ጦርነትን እንዲነሳ ምክንያት ይሆነው። ይሄንን ምናልባት ሊቃውንቶች 2 እና 2 4 ነው ብለው ብቻ ድርቅ ካላሉ ይሄ እውነት ነው። ዓለም ላይ ተጽዕኖ ማሳረፍ የሚቻልበት ነጥብ እርምጃው ከዚህ ሊነሳ ይችላል። እርምጃ ግን ከዚህ ሲነሳ መጀመሪያ የሚያክለውን እያከለ ነው እየሰፋ የሚሄደው። ያ ማለት ነው፣ ሌላ ትርጉም የለውም። ዜግነቴ ብለህ መውረዱን ፈልገው አይደለም። ፍቅርን ማሳነስ አትችልም። ወደ ፍቅር ሰፊ ስፋት ትገባለህ እንጂ ወደ አንተ ወስንነት አታመጣው። በነገራችን ላይ ዜግነቴ ላይ የሚለውም ነገር የፍቅር ኮንሴፕት አይደለም። እዛ ጋር ያለው የአይደንቲቲ ጉዳይ ነው። እዛ ፖለቲካዊ ነገር ነው የሚሆነው። ስለ ካልቸር፣ ስለ ማንነት፣ ስለ ቋንቋ ይሄ ነው። ራስን የመካድ ነገር እንዳይኖር ነው እንጂ እዚህ ጋር ፍቅርን አምጥቶ እዛ ውስንነት ውስጥ ለማስገባት አይደለም። ወደ ፍቅር ስፋት እንገባለን እንጂ ወደ ውስንነት ማምጣት አልችልም። ፍቅርን ለማጠየም አይደለም፣ ወደኛ ወደ ጥቁሮቹ ለማምጣት አይደለም። ፍቅር ዘር አይደለም የሚል ግጥም አለ ሰምተው። አሁን በጨዋታችን መካከል ኃይለ ሥላሴ ብለህ ካነሳቸው አይቀር የተለያዩ በከተማው ላይ ያሉትን ቢልቦርዶች ስመለከት እጅን በደንብ ዝርግት አድርገህ ማይክ ይዘህ ጃኑ ወይ ደግሞ ደረት ላይ ረፍ ብለው ነው ያመለከትኩት። አጋጣሚ ፎቶ ሲመረጥ እንዲሁ ያንን አንስተው ያንን የተነሳበት ፎቶ ተመርጦ ነው ወይስ አስበህበት ነው እንደዚህ የሆነው? እንደዚህ አሁን በተለይ አሁን የወጡት ፎቶች በብዛት ኮመርሻል አይደሉም ወይም ለውበት ተጠንቅቄ የሰራኋቸው አይደሉም። በመድረክ ላይ በመጫወት ጊዜ በራሴ ተመስጦ ውስጥ ሆኜ በድንገት የተነሱ ፎቶግራፎች ናቸው። ከዛ በተረፈ የቀዳማዊ ኃይለ ሥላሴን ፎቶግራፍ በደረቴ ላይ በምስሎች ያሉበት ካኔተራዎች መጠቀም ብዙ ጊዜ የቆየውበት ልምድ ነው። ከዘፈኖችም አንዳንድ ኢዛን ተመሳሳይ ነገሮች ጋር ያለው ተያያዥነት ያላቸው ነገሮች ነው የማደርገው እና ይሄ ፎቶ ተመስጦውን አይተው ማስራ አስኪያጅ የመረጠው ፎቶግራፍ ነው። ለኃይለ ሥላሴ ምን አይነት አመለካከት አለ? የእውነተኛ አክብሮት አለኝ። ጥሩ አባት ነበሩ። ጥሩ ንጉስ ነበሩ ብዬ ነው የማምነው። ስለ ኮንሰርት እንመለስና ያው ጊዮን ሆቴል ጉዱ ይፈላል ብለህ ቅዳሜ ማታ አዲስ ይዘው ልትመጣ ያሰብኩ ስራዎች አሉ ወይስ የበፊት ስራዎችን ነው የምታቀርባቸው? አዲስ የሚባሉ ስራዎች ለሰው ከመድረሳቸው በፊት ስቴጅ ላይ የሚወጡ የሉም። ነገር ግን አዲስ የሚባሉ ስቴጅ ላይ ብቻ የሚዘፈኑ አዳዲስ አቀራረቦች ያሏቸው ሰው ጋር ያልደረሱ ከዚህ ቀደም ጊዮን የተጫወትናቸው አይነቶች ነገሮች አሉ። ሌላም ቢኖር እዛው እንገናኛለን። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና እግረ መንገድን የማንን ሙዚቃ ደግሞ ልጋብዝልህ? የጥላሁን ገሰሰን ሙዚቃ ጋብዝልኝ። አበባው ለምለሙ የሚለው አበባው ለምለሙ እሱን ለባለቤቴ ጋብዝልኝ እና የሚወዱኝን ሁሉ እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። መልካም በዓል ደግሞ ይሁንልን። ሀገራችን ሰላም ያደርግ፣ ፍቅር ይስጠን። አንተንም አመሰግናለሁ። ቴንክ ዩ ቬሪ ማች። በጣም ነው የማመሰግነው። የተባረከ ምሽት ይሁንላችሁ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።